ሰላም ለእናንተ ይሁን። የተወደዳችሁ እንዴት አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ጥቂት ደቂቃ አንድ መልእክት ልስጣችሁ ፕሊዝ ቆዩልኝ። ከሰውነታችን አንድ ክፍል ብታመምብን፣ አንድ ብልት ብታመምብን ኢሚዲየትሊ የምናስበው ምንድነው የምናስበው? መድኃኒትን ነው አይደል? አዎ መድኃኒትን ነው የምናስበውና ቀጥታ ወደ ሐኪም ቤት እንሄዳለን። ለዛ በሽታ ምንድነው የሚለውን ሐኪሙ መርምሮ አውቆ ፈውስ የሚሆነውን መድኃኒት ይሰጣናል። ከዛ በኋላ ያንን መድኃኒት ወስደን ከዛ ሰውነታችን ጤናማ ሊሆን ይችላል። አንድ ነገር ልንገራችሁ፣ ለታመመባችሁ ሰዎች፣ በኃጢአት ምክንያት ለወደቃችሁ ሰዎች፣ ተስፋ ለቆረጣችሁ ሰዎች፣ መድኃኒት ላጣችሁ ሰዎች፣ የህይወት መድኃኒት፣ የሥጋ መድኃኒት ላጣችሁ ሰዎች መድኃኒት ልስጣችሁ። ያ መድኃኒት ያለው ሐዋርያት ሥራ 4:12 ላይ ያለው ምንድነው የሚለው? መድኃኒትም በሌላ በማንም የለም፣ እንድንድንበት ዘንድ የሚገባን ለሰዎች የተሰጣ ስም ከሰማይ በታች ሌላ የለምና ብሎ ይናገራል። ሐኪሙ በሽታውን መርምሮ አውቆ መድኃኒት ከሰጣ፣ እግዚአብሔር ደግሞ የኛን በሽታ አውቆ አንዳን ልጁን ኢየሱስ ክርስቶስን ሰጥተውልናል። መድኃኒት ነው ኢየሱስ፣ የህይወት መድኃኒት፣ የኑሮ መድኃኒት፣ የሥጋ መድኃኒት፣ የነፍስ መድኃኒት። ኢየሱስን ያመነ መድኃኒቱን አገኘ። ፍቱን የሆነውን መድኃኒት፣ ሌላ መድኃኒት የማያስፈልገው መድኃኒት ይኸው ተሰጥቶላችኋል። ይህንን መድኃኒት ተቀበሉ። ኢየሱስን የግል አዳኝ አድርጋችሁ ተቀበሉ። ኢየሱስ ይወዳችኋል። ኢየሱስ መድኃኒታችን ነው። ኢየሱስ ፈውሳችን ነው። ኢየሱስ ሐኪማችን ነው። ኢየሱስ አስታራቂያችን ነው። በሰማይም ቢሆን በምድር እንደ ኢየሱስ የተሰጣ ስም ለመዳን ይበቃል የሚባል መድኃኒት ሌላ የለም። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ብቻውን መድኃኒት ነው። የነፍስ መድኃኒት፣ የህይወት መድኃኒት፣ የነገ መድኃኒት፣ የዛሬ መድኃኒት ኢየሱስ ክርስቶስ ብቻ ነው። መዳንም በሌላ በማንም የለም። እንድንድንበት ዘንድ የሚገባን ለሰዎች የተሰጣ ስም፣ ለሰዎች የተሰጣ ስም ሌላ በሰማይም በምድርም ሌላ የለም። ምንም ኮምፕሮማይዝ ማድረግ አንችልም። ምንም ማስመሰል አንችልም። አይደለ? ፕሪቴንድ የምናደርግበት ምክንያት ምንም የለውም ማለት ነው። ወንጌላችን ኢየሱስ ነው። መድኃኒታችን ኢየሱስ ነው። ወደ ሰማይ የሚወስደን ኢየሱስ ነው። የዘላለምን ሕይወት የሚሰጠን ኢየሱስ ነው። ዮሐንስ ወንጌል 15 ላይ በእኔ ኑሩ ነው የሚለው። በእኔ ኑሩ፣ በእኔ የሚኖሩትን እኔ ደግሞ አከብረዋቸዋለሁ፣ ከአባቴ ጋር እንድትሆኑ አደርጋቸዋለሁ፣ ብዙ ፍሬም ደግሞ እንድታፈሩ አደርጋቸዋለሁ አለ። በእኔ ብትኖሩ ቃሎችን በእናንተ ብኖር የምትወዱትን ሁሉ ለምኑ ይሆንላችኋል አለ። ላመናችሁም ይሄ ነገር ይጠቅማል። አሜን። ኢየሱስን ላልተቀበላችሁ ደግሞ ግብዣዬ ነው። በኢየሱስ ክርስቶስ ስም ኢየሱስ በቤታችሁ ላይ ሥራውን ይስራ።